ዳቦ አለ፣ ቡና አለ፣ አረቄም አለ አይደል? በሽ በሽ ለምን እዚህ እንዳትሆን ነው የፈለገው? እንትናችን ምንድን ነው? በኢየሱስ ስም ማለት ጀመረች። በኢየሱስ ስም ኢየሱስ ስትል ለምን ነው የምትደነግጡት? ኢየሱስ ገብርኤል ስትል ሰላም፣ ማርያም ስትል ሰላም፣ ኢየሱስ ሲባል ለምን ነው እንዳልመጣ የምትፈልገው? ምሮ የምታደርገኝ እንዴት? ይሄኛው ስመታ ለምን ደነገጥክ? ስለዚህ እና ምን ትሆናላቸው? ሰውየው ኦሪጂናሉን ቀበቶ አስታጥቆ ሞከርን በየመንገዱ መኪና ነዳሰግን በመበጥይት ሞከርን አልቻለም። እጃችን ሽባ ነው። ለምን ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። እዚህ ሆነ አሜን እያልክ ያንተ ጉዳይ ባለበት ይለቀቃል። ተው የንጉሥ ልጅ ተው ተው። ትልቁ ቡድን መሪ ነኝ። መሪውን መሪ ያዘው። ለምን ለዚህ ጠበቃ የሆንከው? ተመቷል። እሺ የሆነውን ሁንና አታሰቃየን። ከየቦታ አታሳደን። ነጮች ላይ አሳደግ፣ ጥቁሮች ላይ አሳደግ። የቱንም ይቻለሽ መሄጃ አጣችሁ። እኮ ነው ግራ ያጋባው። ድንገት ሞከርን። በምን ከዛስ መኪና ገጋ። ከዛስ እንዴት ይችላል? አንተ አትታይማ። አልታይም ማለት እንዴት? ንብረቶቿና ባሏ ምን አደረግ? በረከታቸውንስ የት ሆኔ ነው የምትበላው? እሱን እስር ቤት የእነሱ ሲኖ ገለጠን፣ ልጆች ገለን፣ ሌላው ወደ እስር ቤት ብዙ መኪኖች ዱቄት አረግን። ባሏንም ከእስር ቤት ልቀቅ። ልቀቅ እኮ ነው። ሆሮ እንትልቅ ነው ማለት አሁን ይለቀቅልሃል። ደስ ይበል። ደስ ብሎኛል፣ ደስ ብሎኛል። አዲስ በረከት አዛለሁ። የተገለበጠውን የተጨማደደውን የተበላሸውን ሳይሆን ያልተነካውን አዲሱን አዛለሁ።
ኧረ ከኔ ጋር አዲሱን የሚቀበል ሰው